እንዴት ናችሁ? ዛሬ በቀላሉ ቤታችን ውስጥ መስራት የምንችላቸው ስትሬቺንግ ኤክሰርሳይሶች አብረን እንሰራለን። እነዚህ ኤክሰርሳይሶች በጣም ቀላል ናቸው እና ሰውነታችንን ፍትትት ነው የሚያደርጉልን። በቃ ሪላክስ ነው የሚያስደርጉን። በዚህ ፔጅ እንግዲህ የ6 ወር ግሎ አፕ ቻሌንጅ እንደጀመርን የታወቀ ነው። ስለዚህ በመጀመሪያ ወር ደግሞ ፎከስ የምናደርገው ፊዚካል ዌልቢንግ እና ዲሲፕሊን ላይ ነው። ፊዚካል ዌልቢንግ ላይ ደግሞ የተለያዩ እንደዚህ አይነት ስትሬቺንግ ኤክሰርሳይሶች፣ ወክ ማድረግ፣ ቀለል ያሉ ቤት ውስጥ የምንሰራቸው የስትሬንግዝ ኤክሰርሳይሶች የመሳሰሉት ነገሮች ስለሚኖሩ በዚህ ቻናል እንግዲህ እኔ የምሰራውን የቻልኩትን ኤክሰርሳይሶች አብረን ለመስራት እንሞክራለን ማለት ነው። ስለዚህ ወደ ኤክሰርሳይሱ አብረን እንሂድ። አብራችሁ ይቆዩ። መጀመሪያ የምንጀምረው ከአንገታችን ነው። ስለዚህ በደንብ ተመቻችተን ቀጥ ብለን ሳንታጠፍ እንቀመጣለን። ከዛ እዚህ ጋር ሰውነታችንን ልቅቅ አድርገን አንገታችንን ሳንይዘው ልቅቅ አድርገን ወደ ቀኝ ወደ ግራ ያለን እናፍታተዋለን። ከዛ አሁንም ሰውነታችንን እንደዛ ሪላክስ እንዳደረገ አንገታችንን ሳንይዘው ለቀቅ አድርገን እንደዚህ ክብ እንሰራለን። ይሄንን የባህላዊ ጭፈራ አወቃችሁት? እሱን ነው የሚመስለው፣ ግን ይሄ ቀስ እያለን ማለት ነው። አንገታችንን በተለይ እዚህ ጋር ማጅራታችን ጋር የሚይዘንን በደንብ ነው የሚያፍታታልን። በቃ እንዴት ደስ እንደሚል። ከዛ ደግሞ ወደ ትከሻችን እንሄዳለን። እንደዚህ ትከሻችንን ለቀቅ አድርገን ሰውነታችንን በቃ ዘና ማድረግ እዚህ ጋር መርሳት የለብንም። ዘና ማድረግ አለብን እና አየር ደግሞ ወደ ውስጥ ማስገባት ማስወጣት። እና አየር በአፍንጫችን ማስገባት ከዛ በአፋችን ማስወጣት። ሰውነታችሁ ሪላክስ እያደረገ አይደል? ከዛ እንደዚህ እንደፋለን። እዚህ ጋር ይዘን እንደዚህ ነው። በዚህኛው እንደዚህ ይሄኛው እንደዚህ ይዘን እዚህ ጋር መግፋት ወደዚህ። ይሄ ትከሻችንን ነው የሚሰማው። የተነፈስን መተንፈስ እንዳንረሳ ቀየርን። አሁን በዚህ ጋር አንገታችንና ትከሻችንን ጨርሰናል። ከዛው ወደ ወገባችን እንሄዳለን። የወገባችንን ለመስራት እንደዚህ በሆዳችን እንተኛለን። ሙሉ ለሙሉ እንደዚህ እንተኛና ግማሹን ከዛ በእጃችን እንደዚህ ተደግፈን ወደ ኋላ እንደዚህ መለጥ። ይሄ የሚሰማን እዚህ ጋር ነው። ይሄኛው ወገባችን ማለት የታችኛው የወገባችን ክፍል ነው የሚሰማው። እስከምንችለው ድረስ ነው። እሺ በጣም እንዳልታገለው በቃ እስከምንችለው ድረስ እንግፋው። በቃ በደንብ ስትሬች እንዲያደርግ እስከምንችለው ድረስ ወደ ኋላ እንደዚህ ልጥፍ። በሻል ነው ከ30 ሰከንድ እስከ 1 ደቂቃ ባለው ጊዜ ውስጥ መቆየት እንችላለን። እግራችንን ወደ ላይ እንደዚህ አውጣን ምንችል ከሆነ ከዛ እዛው እንዳለ እንደዚህ ነውና ከዛ መጀመሪያ እንደዚህ ወደ ላይ ከዛ ወደ ታች እንደዚህ እዚህ ወደ ላይ እዛ ወደ ታች እስከምንችለው ድረስ እናደርጋለን። ዋናው ይሄኛው የታችኛውን የወገባችንን ክፍል ስትሬች ማድረግ ነው።
ከዛ እዛው እንዳለ እንደዚህ ወደ ኋላ መለጥ፣ እዛው እንዳለ እንደዚህ ቁጭ ወደ ኋላ። ከዛ እጃችንን በደንብ አድርገን እንደዚህ ልጥጥ እናደርጋለን ወደፊት። መተንፈስ እንዳንረሳ እየተነፈስን የወገባችንን እንደዚህ አድርገን ጨርሰናል። አሁን ወደ እግራችን እንሄዳለን። የእግራችንን ስንሰራ የፊተኛው እግራችን 90 ዲግሪ ነው መሆን ያለበት፣ ወይም እኛ ወደፊት ወይም ደግሞ ወደ ኋላ መሄድ የለብንም። ከዛ ያኛውን እግራችን ደግሞ ለማፍታታት ወደ ኋላ እንደዚህ ቀስ ብለን ወደ ታች የተቀመጥን እንሄዳለን። ቀስ እያለን ቁጭ እያለን እንሄዳለን። ደስ አያችሁት? ይሄኛው ቀጥ ነው ማለት ያለበት፣ ይሄኛው እግራችን ቀጥ ነው ማለት ያለበት። በደንብ ስትሬች ማድረግ አለበት። ከዛ ጨረስን። እግራችንን ቀይረን ደግሞ በዛኛው በኩልም በተመሳሳይ ሁኔታ ስትሬች እናደርጋለን። እዚሁ እንዳለ እንደዚህ እስከምንችለው ድረስ እንደዚህ ብለን ይችኛዋን እግራችንን በደንብ ስትሬች እናደርጋለን። እዚህ ጋር ነው የሚሰማን። ይሄ እዚህ ጋር በዚህኛው እግርም እንቀይራለን። እዛ በቃ ሙሉ ስትሬቻችንን እንደዚህ አድርገን ጨርሰናል። እጃችንን እንደዚህ እናፍታታለን። አሁን በደንብ ሰውነታችን ሪላክስ አድርጓል። በቃ አሪፍ ነው። በሚቀጥለው ቪዲዮ ደግሞ ቤት ውስጥ የሚሰሩ የስትሬንግዝ ኤክሰርሳይሶች አብረን ስለምንሰራ አብራችን ቆዩ እና አብረን እምር ዝንጥ ለማለት አብረን ለማደግ ይሄንን ቻናል ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።